አንቺ ምኑ ላይ ደረሻ? ታክሲው መጨረሻ ጋር አቆሚያለሁ። ታክሲው አሃ ይኸውልህ እኛ ድሮ ድርቻ ነበር የምንለው ባጃጇ ናት። ዋ በይ እንግዲያስ ወዲህ እጠብቅሻለሁ። እንግዲህ በይ ወደኛ መሻገሪያ ይግ መጥቶ በቃ መጥቶ በይ መጥቶ ግን እየታየኝ አይደለም። ታክሲ አለችኝ ባጃጃ ማለት እቺ መቻለች። አረ የቆመች ባጃጅ አለች። መቻለሽ እዚያ ዋ ምኑን አውቀዋለሁ ወዲያ። እስቲ በይ ወደኛ መሻገሪያ እየመጣሁ ነው እንግዲህ። አባ አልታየም እንዴ? ዙራ ሄኝ እንጂ እዚህ ጋር ያው እጄን እያሳየው እኮ ነው። እንዴን እያየሁ ነውና ዝም ብለህ ፊት ለፊት መንገዱን ይዘና ምኑ ጋር የምን መጨረሻ ደግሞ ዘንድሮ ባጃጅ ምን መጨረሻ አለው ደግሞ እንዳለ ሀገር ምድሩ ላይ አረታ ታጓይኝ ነይ አየሁሽ አየሁ መጣ ደህና ነሽ ወይ? እንደምነሽ አንቺ እንደምነሽ እንደምነሽ አንቺ ደህና ነኝ። አሮ የከተማ እንዴት አስመስሎሻል? ደህና ነሽ? ደህና ነኝ። አንቺ እንዴት ነሽ? አይደለም እኔስ ደህና ነኝ። እንደው ወይኔ ስላገኘሁ ደስ ብሎኛል አባ። አዎ ደስ ይበል። ያው የፈጠረኝ አምላክ መቼ ጥሎኝ ያውቃል? እንግዲህ ይኸው እናንተም ለዚህ ደረሳችሁ። በስልኩ ስታወረኝ እኮ እንደው ያረጀ ነበር ይመስለኝ። ለማን ሊሰጥ ብለሽ ነው እንግዲህ? ያው ነው እና እንደምነሽ? ደህና ነኝ። ደህና ነኝ። መኪናው በስማም በጣም ከባድ ነበር መንገድ። እንደው ዛሬም ብቻሽን መጣሽ? እንደው ተቀበለኛለህ ብዬ ነበር ከባሱ ስወርድ አልመጣህም። በባጃጅ ይዤ ብቻሽን ግን እንደው ሁልጊዜ ብቻሽን እንደው አንድ ጎረምሳ እንደው ሳታስከት እንደው ኧረ ተይ አንቺ ልጅ ሴት ልጅ ተላለፏል። አባ ደግሞ ይደርሳል እንጂ የት ይቀራል ብለህ ነው? መጀመሪያ እኔ ስለመጣው ደስ ሊልህ ነው የሚገባው። እንደው ደስ ያ ደግሞ ምን ልክ ተመስገን እኮ ደግሞ ሌላው ሰው የሚመጣው ገና በእኔ በኩል ስለሆነ ባዳ ነው። እሱ ደግሞ ይደርሳል። ሀገር ታወት መች ምን ይሳናል? ዋ አመድ ቢላንት ይሁኝ እንዴት በደም ተጠበው እንጂ ምንድን ነው ለቀባባው እንጂ አሁን እኮ ነው የታጠብኩት። አትዋ ጉድሪ አት ግን አሁን ችግር ናት ጣት ናት። ሰብሪ እንዳልጠድ ምን ልከውማ እንግዲህ ወንድ ልጅ ሆኖ ደግሞ ነው ፈርሱ እንደ ወጠምሻ መሆን ነው እንጂ ይክላል። እንዴት አተ የምልህ እና ባለፈ ያወጋኸኝ ምን ማለት እቱ ያቺ እንደው ታስተያየኛለች ያልካት አረጉጂ ያንተ ነገር እኮ ማሽ ሲቀርቡ መራቅ ነው ሰራ። አረ እንደው ዝም ብለህ እንደው ምን ያለ ተሴቱ እንኳን እንደ ሴት ወግብ ይኖራል። እንዴት እንደው ዝም ብለህ እንደው ዊን እንትን እረዳ እንደው አነጋግርህ ራሱ አለመና ምንድነው ደግሞ እኔ እንግዲህ አባይና እመይ ሲያሳድጉኝ እንደዚህ ነው እንዴ? አባይና እመይ ላንተ የምትሆን ላንተ የምትሆን ክብሯን የጠበቀች እንደ ሴቱ ወግ ማዕረግ ያላት እንጂ እንዳንተ የትም ማንም እንትን ባላት አይደለ እንዴ? ተው እንጂ ሁሉም ደህና ናቸው። ያው እናትሽ ትንሽ እሙሀይ ደከሙና እሳቸው ላይ ሄዳ እሙሀይ አያቴ ነው። አያትሽ ትንሽ እንደው እድሜያቸውም እንትን እያለ ሲሄድ ጊዜ እና ታማ ነው ወይስ? አይ እንደው የእርሾ አጨዶ ምናምን አለ አይደለ? ያጨዶ እህል ውሃ ምናምን እንትን የምትል እሷ ናት። አሁን ግድ የለም ሂጅ ያልኩና ያው የኛ ስለተበሰለ ትህጂና እዚያ አግዣቸው ብዬ ነው የሰደድኩት። ውይ እና መቼ ነው እኛስ እዛ የምንሻገር? እንሻገርና ሊያት እንጂ እኔስ እንዴት ወይ መጀመሪያ አረፊ እንጂ እና እናቴን ሳላገኛት ቤት እንዴት አድርጌ ነው የማድርው? ትመጣለች አሁን ተሰማናት። ባይን ሄደች እያለችኝ ነው የሰነበተች። ራሱ ይደወልላቸው ስልክ
ስልክ ያላችሁ የጎረቤት እዛ ምናምን የለም ያለም እንደው ዝም ብሎ እንደው አንተ እንደው ራሱ በዚህ በስልጣኔ ያሉ አይመስልኝም እንደው እሳቸውም ራሱ ወይ አባዬ ደግሞ እየነገርኩህ እንዴት እንደምመጣ እየነገርኩህ እንዴት እማዬስ ትይዝልኝ አሁን እኮ ነገ እኮ ትመጣለች ቢሆንስ እንዴ እኔ ዛሬ እንዴት አድሬ ነው ናፍቃችሁኝ እኮ ነው የመጣሁት እኔ አባትሽን እንደው ስታገኝ ደስ አላለሽም ማለት ነው ደስ ብሎኛል ግን እናቴ ደግሞ ብትወድ ደስ ይለኛል ትመጣለች አልኩሽ እሺ እና እንዴት ነው አንቺ ከተማው ምኑ እንዴት ነው ከተማው ቆንጆ ነው ደግሞ የዘንድሮ ባጃጃ ምን ማለት ያለውና ያማ እንተ እንደው ሴት ከሆነች ደግሞ ግሪዲያ የሴትነት ወጉን ታዲያዘች ምን ዋጋ አለው እንዴት በወጣትነትማ መዝለልን ያለብህ እንጂ ቁንጫ ይዝለልብህ ምን ይላል ሄክለ ሮዲ አሁን እንደው እኔ እኮ የሚገርመኝ እንደው ካንተ ጋር እንደው ያወዳጀኝ ነው እንደው እንዴት አንተ እንደው ስንት ልጃገረዶች ያሳለፍክኝ እቺ አትቻት ሆነም እያልክ አናደድከኝ እኮ አት አሁን እንዴት እንደሆነ ወይ እንዴት ቆይ እንጂ እኔ ላንተ ብዬ ነው እንጂ እንዴት ላንተ ብዬ እብዲ ለኔ ካልክ እንደዚህ አልነበረም አንተ ራ የሰውዬ ዛሬ በጠኝ ነው አይደለም አንተ ሰውዬ ወገብክን እንዳልሰበ እንግዲህ ሲነግሩ ተሰማዱ ወንዶችን ወግ ይዘዋል እስኪ ላን መካከር ወይ ና በል እስኪ በል ኧረ ግባለው ያዝ በላት ደህና ነሽ እንደ ደህና ነሽ እንደ ከቀደሙ አነስ ነበር ማለት እንተ ወይ ጉድ ግን አባዬ ይሄ አሁን ዝናቡ እንደው ያለ ወቅቱ ሰብሉ ምናምን ነገር አያጠፋው አንቺ እንዴት ነው ሰብሉን የማያጠፋው የሱ ቁጣ እኮ ነው እኛ መቼም ወደሱ ማረን ብለን እኮ አልተመለስንም የሱ ቁጣ እንጂ በዚህን ሰዓት መዝናብ ዘንቦ ያውቃል መዝናብ ሲያስፈልገዋል እህሉ ታዩ እስኪ እኮ እኔ ድሮ እዚህ የነበርኩ ሰዓት በዚህ ሰዓት አይዘንብም ነበርና ትክክል ነሽ አንቺ ቆይ እስኪ እንደው ይሄ ልብሱ ግን አቤት እንዳለ ጥቁር በጥቁር ምንድነው እንዴ እና ዘኩ ጥቁር ነው የምንለብሰው ጥቁር በጥቁርም ከለበስ ነጭ በነጭም ልንለብስ እንችላለን እዚህ ደግሞ ድሮ ያው አመት በዓል ሲሆን ብቻ ነበር ነጭ የምንለብስ ባለፈው ብር ላክሽልኝ ጊዜ እዚያ ባንክ ሄጄ እንዳለ ጥቁር በጥቁር ለብሰው አንተ ስትመናጀር አይኔን ጠንቆለኝ ነበር እና ቅቤ ልቀባህ ነው እንደገጠምኩት እንደው ምንም ነገር ሰዓት እስኪ እኛ እኮ እናትና ቤተሰብኝ እጮኛ አረፈክሽ እንዴ አባ ምን እያልክ ነው አትደብቂ አረ እኛ ሳቡ ጊዜ ጥቁር ነው የምንለብሰው ያንስኛም እኮ ልሳችንን መውጣት አለብን አረ አለባበስ እዛ ችግር የለውም ጥቁርም ከለበስን ጥቁር ነው ነጭም ከለበስን ነጭ ነው እዚህ እኮ ነው ድሮ ቀረ አውቀዋለሁ ደህና መቼ አገኘው ስል ደግሞ መቼ ነው ይዘው የምትመጣ ስል እንደዚህ ወይ እንዴ አባ ምን እየሆንክ ነው ወይ አባዬ ግራ ያስባል ብለሽ ነው እንጂ አይ እንደው ምን አገኘዋች ምን እየሆንክ ነው አባ አጭ ማን ነው አስደንግጦሻል እንጂ እኔ እኮ ምንም አያስደነግጠኝ ነገር የለም ነው ዳልፈዱ ታሞሰብቶ ኖርባል ማን ነው ተይማጂንን ያውቀዋለሁ እንደው ምኑን ማትደብቂ አባ ምንድነው እየሆንክ ያለ ንገረኝ እኔ ሳላውቀው የተፈጠረ ነገር አለ እኔ ሳላውቀው ማይደረግልሽ እኔ መደበቅሽ እንጂ ይሄ ጥቁር ልብስ ለብሰሽ መጣሽ ጓደኛሽ ሞቶብሻል ግዴለ እዛና እንደበይም ታስስቂኝ እኔ እንዳይለክሰል ብለሽ ነው እንዴ አረ በእግዚአብሔር እንደዚህ ያግራት ታጋበኝ እንዴ ጭራሽ እንደዛ አይነት ነገር አለ እንደው ግን ምን አግኝቷት ነው ቆይ በቃ ቤት ስገባ ከቦርሴ ያውጥቼ ነጭ ለብሽ ያሳያለሁኝ እንደዛ ብለህ ካሰብክ እንደው ግን እንደው ለስኪ ለወርደተኝ ባጣኝ ማን መጀመሪያ ማውቂያለሁ እንደው ብቻ ስበጭ እንደው አባዬ ኧረ በስመ አብ እንደዚህ አትንተው እንደው እኔ ስለመጣሁ ነው ግን እንደው ዝም ብሎ ነው በእውነት ምንም ማለት ነው ገብርኤልን በይ የገብርኤልን ያ ጭራሽ ተመስገን እኔማ እንደው ያስባል ብለሽ እንጂ እንደው አስደነግጣት ልጅም ብዬ እንጂ እሱ መድፍት ቢልስ እንኳን አንቺ ደህና ሆንሽ እንጂ እንደዚህ የሚያልማ ማች እሱ አይደለ ማች አንቺ ጋር ጓደኛ ያለ ደጉ ማህበረሰብ የሚባለው እኮ የኛ ሀገር እኮ ነው ያለ እዛ አዲስ አበባ ምናምን እናቴ ሰው እየሞተ ራሱ ሰውን ባይወጣው አንተ ዝም ብለህ በማታውቀው ሰው ታወርደዋለህ ወይኔ የኔ አባት እኔ እውነት መስሎኝ ደግ እኮ ነህ
ቅስሟ ተሰበረ ልጄ ብዬ ነው ያለቀስኩት። እኔ አባት ስታስብልኝ እኮ እንዴት እንደው እስከዛሬ ድረስ እንዴት እኔ ከሄድኩ በኋላ ምንም ነገር እስካሁን ምንም የታየ ነገር የለም። ምን ቀይሮ ለሽ ነው? እኔ እናንተ ዋናው አንቺም ትልቅ ደረጃ ላይ እንድትደርሽልኝ ነበር። እግዚአብሔር ሰምቶኝ ጥሩ ደረጃ ላይ ደረሽልኝ እንጂ እንኳን አንቺ ተደረሽልኝ። ይሰራል ነገ ይሰራል።